አርሰናል 4 ቶትንሃም 1 ምን አይነት ጨዋታ ነው ያሳየ ነው። በጣም ነው የምንችለው። ኤዜማን ነው ያለው ቶማስ ፍራንክ። ኤዜ ማለት ይሄ የምታየው ነው። 3 ጎል አግብቶ ዱቄት ያደረገ ማለት ነው። አልፈልግህም ብሎ በቃ ወደ አርሰናል መጣ። ምን ያርግሽ? የልጅነት ህልሙ ነው። በቃ አርሰናል ነው መጫወት የሚፈልገው። አለመፈለግ እኮ ሪጀክሽን በቃ ምንም ያጋጥማል። እንግዲህ ምን ይደረግ? ምርጥ ጨዋታ፣ ምርጥ ትሮሳርድ ይለያል። ጋብሪኤል የለም ችግር የለም። ሂንካፒ ያለ ምንም የሚያሳስብ ነገር የለም። ያው ትንሽ ተስፋ እንስጣቸው ብለን 1 ጎል እንዲያገቡ አደረግናቸው። እንዲህ ትንሽ ደጋፊም መውጣት ሲጀምር ጊዜ ለምን ውርደታቸውንማ ቆይተው ማየት አለባቸው ብለን 1 ጎል ሰጠናቸው። ከዛ እንግዲህ ኤዜ እንደምታዩት እንደዚህ አይነት ወርልድ ክላስ ፕሌየር ማለት ኤዜ ነው። በቃ መቼ ለቡድኑ እንደሚያስፈልግ የሚያውቅ ተጫዋች ማለት ነው። አሁን ቀጣይ ወደ ሻምፒየንስ ሊግ እንሄዳለን። ከሻምፒየንስ ሊግ መልስ ደግሞ ቼልሲን ወደ ቦታዋ እናስይዛታለን። በቃ ያው እንግዲህ 19ኙንም ክለብ ቋጠሮ ችለን የማይክል ኦሊቨርንም ዳኝነት ችለን አሸንፈን ወጥተናል። እንችላለን።